ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት የእግዚአብሔር ሰላም ከሁላችሁ ጋር እንዲሆን እመኛለሁ። እንኳን ወደዚህ ቻናል በሰላም መጣችሁ። ታዲያ ከመጣችሁ አይቀር ሰብስክራይብ፣ ላይክ፣ ለሰው ደግሞ ያስተምራል ካላችሁ ሼር ማድረጋችሁን እንዳትረሱ በፈቃደኝነት ተመልሻለሁ ተመልካቾቼ። ዛሬ ደግሞ አንድ ሀሳብ ይዤ በእናታችሁ ልምከራችሁ። ምክርና ቡጢ ለሰጪው ቀላል ነው አይደል? ግን ያው ተማሩበት። እንግዲህ ከእይታዬ ከምንሰማው ከሶሻል ሚዲያም ከተለያዩ ቦታ እንግዲህ የምንሰማው ነገር በጣም ከባድ ሆኗል ከጊዜው ጋርና እንደው ለእህቶቼ ትንሽ ምክር ልስጣችሁ ብዬ በዚህ መልኩ አቅርቤላችኋለሁ። እስከ መጨረሻው ተከታተሉ። እዮሃ ሚዲያ ላይ ያየሁት አንዲት እህታችን ከአሜሪካን ሀገር ወደ ኢትዮጵያ ኑሮዋን አድርጋ እዛ ትዳር ነበራት። የ22 ዓመት ትዳር፣ ትልልቅ ልጆች ያሏት። በመሀል ግን ከባለቤቷ ጋር ባለመግባባት ምክንያት ልጆቿን ከአባታቸው ጋር ትታ ኢትዮጵያ ኑሮዋን አድርጋ ወደዚህ እንደመጣች ያው ተናግራለች። ሄዳችሁ ማየት ትችላላችሁ። እኔ ግን ከሷ የወሰድኩትን የገረመኝን ነገር ያው በእኔ እይታ ልነግራችሁ ስለፈለግኩ ነው። ያው አሜሪካንም ሌላም አውሮፓ የተለያየ ቦታ ያለ ሰው በቃ ሴቶቹ በጣም እየተበላችሁ ነው። እውነት ለመናገር በጣም ይሄ መደጋገም ነው። ዝም ብሎ ማውራት ራሱ ያስጠላል አንዳንድ ጊዜና ከዚህ ግን እኔ አሁን ስለ አሜሪካኖቹ ለማውራት ሳይሆን ከዚህ አረብ ሀገር ያላችሁ እህቶቼ ከዚህ ህይወት ተማሩ። የራሳችሁን ቀይራችሁ ማለት ነው። በብዛት የእናንተ ታሪክ ስለሆነ የሚሰማው ወደ እናንተ ነው የምመለሰው እና ያው የእህታችንን ነገር በጣም ያሳዝናል። እውነት ለመናገር ግን አንድ የምነግራችሁ ነገር ወንድ ልጅ በገንዘብ ለመግዛት መሞከር መጨረሻው አያምርም። ከምሬ ነው የምነግራችሁ። እውነተኛ የሆነ ወንድ የሆነ መጠቀሚያ ሊያረግሽ ካልሆነ በስተቀር በአንቺ ገንዘብ አንዲት ነገር ማድረግ አይፈልግም። እውነተኛ ትዳር ፈላጊ እውነተኛ ሰውን በፍጹም እና በፍጹም በጣም የሆነ ነገር ውስጥ ገብቶ በጣም አጣብቂኝ ውስጥ ተቸግሮ መከራ የሆነ ወይ ህመም ምናምን ውስጥ ገብቶ ካልሆነ በስተቀር በሴት ገንዘብ ለመኖር እያሰበ ትዳር ውስጥ ይገባል ብዬ አላስብም። ብዙዎቹ ግን አሁን ከምንሰማው አንጻር አሜሪካን፣ አውሮፓ፣ የተለያዩ አውስትራሊያ ምናምን አለ አይደለ የሚኖሩ እህቶቻችን ገንዘብ ብዙ ነገር ማድረግ ይችላል ብለው ነው የሚያምኑት። እና እርግጥ ነው ሰራተኞች ናቸው፣ ለፋተኞች ናቸው። ህይወታቸውን በጣም በብዙ ነገር አልፈው ነው ትዳር የሚመሰርቱት። ያ ትዳር ደግሞ አንዳንድ ጊዜ ያው ሁለት ወንዶች ቤት እኮ ማስተዳደር አይቻልም እና እሷም ሰርታለች፣ በጉልበቷ ትተማመናለች። ከብዙ ነገር አንጻር ህይወቷን ልታይ ትሞክራለች። ያ ደግሞ ወንዶቹን ያልተሰጣቸው ቦታ ነውና ከአቅማቸው በላይ ይሆናል። ያው በሴት መተዳደር አይፈልጉም። ጊዜያዊ ነገር ካልሆነ በስተቀር ሊጠቀሙት የሚፈልጉት ነገር በዘለቄታ ሴት የምታኖረው ወንድ እስከ መጨረሻው ህይወቱን ይኖራል ብዬ እኔ አላስብም። ለምን ሌላዋ ሴት እንደ ወንድ እንድታየው ቤቱን በብዙ ነገር ፕሮቴክት የሚያደርግ ወንድ መስሎ ለመታየት ይሞክራል እንጂ አንቺ ወደዛ ሂድ፣ ወደዚህ ሂድ፣ ወደዚህና ወደዚህ ተፈጠር ስትዩ አቤት ወዴት የሚል በጣም ጥቂት ነው። ለሆነ ነገር ስኬቱ እስኪ በቃ ድረስ ብቻ ነው በዛ መልኩ የሚጠብቅሽ። ከዛ ውጪ ካንቺ ጋር መኖር ያንገሸግሸዋል።
ብዙ ጊዜ ሴቶች አንዳንድ ነገር ስታረጉ ያው ያዝንልኛል፣ በደንብ አድርጌ ይዘዋለው፣ ብዙ ነገር አርጌለታለው፣ ይሉኝታ ይዘዋል፣ ህይወቱን በብዙ ነገር አሳልፌለታለው ምናምን ብላችሁ ልታስቡ ትችላላችሁ። ግን ያው እኔ በምን አምናለው፣ የሆነ ጊዜ ሴቷ ከነበራት በመሃል ወንዱና ከተገናኙ እሷ ብዙ ነገሩን ለማድረግ በቃ እኔ ካልሞትኩኝ ካልተገለባበጥኩኝ ምናምን ብላ ሳይሆን የህይወት የኑሮ ሁኔታው አስገድዷቸው፣ እሱ ያው ስራ ላይ ላይሆን ይችላል፣ በዛ የተነሳ ብዙ ነገር ከቨር ልታረግ ትችላለች። እሱንም ያው ለማውራት እኔ እንዲያርጌ ለማለት ሳይሆን ህይወት የሚያስገድዳቸዋል አይደለ? በዛ አይነት መልኩ ነው። ከዛ ውጪ ግን ሁለቱም ከሰራ ሁለቱም ህይወታቸውን ቤታቸውን ያስተዳድራሉ። የውጭ ሀገር ህይወት እንደዚህ ነው። ግን አሁን ከኢትዮጵያ ውጪ የምትኖሩ ግን በአረብ ሀገር በሉት፣ በአውሮፓ በሉት፣ በአሜሪካ በተለያዩ ሀገራት ገና ራሱ ሰው ሲተዋወቃችሁ ገንዘባችሁን ተመርኩዞ ነው። በደንብ ያልገባችሁ ነገር ማለት ነው። ገንዘባችሁን አይቶ ነው ወደ እናንተ በሰው በዘመድ በሉት በእህት ወንድም በማንኛውም አጋጣሚ ይተዋወቋችሁና ታርጌታቸው ገንዘብ ነው። ወይ ከሀገር ለመውጣት በተለይ አሜሪካን ምናምን ከሀገር ለመውጣት፣ ከአረብ ሀገር ደግሞ ምናምን የመጣች ከሆነ አንዳንድ ችግሮቹን ለማለፍ ለምሳሌ መንጃ ፍቃድ ማውጣት የሚፈልግ ከሆነ፣ መኪና መግዛት የሚፈልግ ከሆነ፣ ወይ ደግሞ ቤት ኖሮት መካፈል ሲፈልግ በደንብ አድርጎ ይጠቀምና ጋብቻችሁ በፊርማ በውል በምን እንዲሆን ያደርግና፣ ለምን ሴት ማስተዳደር ፍጹም ወንዶች አይፈልጉም። በሴት ከሚተዳደሩ ቢሞቱ ነው የሚመርጡት። ችግራቸውን ለመወጫ ግን ሊያረጉሽ ይችላሉ። ከዛ በኋላ እነሱ ያንን ማረግ ካልቻሉ ለዘመናት እንደዛ የሚሆኑ ከሆነ ብዙ ታሪክ አልሰማችሁም? አንዳንዶቹ በቃ እኔ ነኝ ሁሉን ከቨር ማረገው፣ የእናቱን የአባቱን ሁሉን ነገር የምሸፍነው፣ ለሰርጋችን የጥሎሹ የምኑ እኔ ነኝ ሲሉ አልሰማችሁ? አያሳፍርም? እውነት ለመናገር ምንድን ነው ማለት ነው የቀረሻ እንጂ እውነት ይደረጋል እኮ አይደረግም ማለት አይደለም። ግን ትክክለኛ ለቆመ ትዳር ወይም ደግሞ ጓደኝነታችሁ ምንም ሳይኖራችሁ ተገናኝታችሁ ከሆነ እሰየው። ምንም ብታረጉ አንቺና እሱ አንድ ናችሁ። የአንድ ሳንቲም ግልባጮች ማለት ነው። ምንም ማለት አይደለም። ግን ብርሽን ብቻ አስቦ ወደ አንቺ የመጣ ሰው ጋር ትዳር መስርቶ ለመኖር እጅግ በጣም ከባድ ነው። ለምን? የሚጨነቁት የሚለፉት የሚታትሩት ሴቶቹ ናቸው። ለምን? በዛ ገንዘብ ይዘው ነዋ ያገኟቸው ወንዶቹን። ገባችሁ? ልጅም ወልደው ወንዶቹ ቤት ያው የላመ ቆንጆ የሆነ ነገር ይበላሉ፣ ያበሏቸዋል፣ ያጠጧቸዋል። በቃ አብረው ብቻ እንዲታዩ ራሱ የሚፈልጉ ሴቶች አሉ። አብረው መታየት በቃ እኔ እኮ አረኩለት እንደዚህ። በዛ ላይ ደግሞ ያወራሉ። ወንዶች አይታችኋቸው ከሆነ አያወሩም እኮ ሲያረጉላችሁ፣ ለሴት ሲያረጉ እንደ ግዴታ ስለሆነ ማንምም ስለማያበረታታቸው ለእሷ እንዲያረገላት ለሚስቱ እንዲያረገላት መባል ምንም ስላልሆነ እንትን አይሉ አያወሩ። ሴት ግን የሆነ ትንሽ ነገር ያረገች ነገር ካለ እድሜ ዘመኗን ታወራዋለች። እንዲያርጌለት ምናምን ነገር። ለምን? ቦታው ስላልገጠመ ማለት ነው። የወንዱና የሴቷ ቦታ ስላልተገጣጠመ ታወራለች ዝም ብላ። እሱ ደግሞ ያንን አይፈልግም። ምንም ቢሆን በውስጥ ታዋቂነት ነው። ያንን እስቲ የትኛው ወንድ ነው እሷ እንደዚህ ያርጋልኝ የሚለው? እንደዚህ አርገን ክብሩም ራሱ አይምችም። ያለው ከእግዚአብሔር የተሰጠው ማረጉ ራሱ እንደዛ ብሎ እንዲያወራ አያደርገውም። እና ዝም ብላችሁ ነው የምትደክሙት። በገንዘብ ወንዱን ይይዛለሁ ብላችሁ እሱ መልኩ የትና የት ካንቺ ጋር የማይገናኝ እሱ የቀረበሽ
ገንዘብሽን ብሎ በቃ ካንቺ ጋር አብሮ የሚፈልገው አንድ ታርጌት ፈልጎ ከመጣ እመኚኝ መጨረሻ ላይ ይሄዳል። እመኚኝ በቃ ምንም ሳያስቀርልሽ ነው ትቶሽ የሚሄደው። እና እዚህ ላይ ትኩረት አድርጋችሁ አይናችሁን ንቅት አድርጋችሁ ከየት እንደመጣችሁ እንኳን አትናገሩ። እንደው ትውውቃችሁ እስኪጸና የእውነተኛና ውሸተኛ እንደሆነ እስክታውቁት ድረስ ከዚህ መጣው ከዛ መጣው ምናምን አትበሉ። እና እህቶቼ መጀመሪያ ስትገናኙ የምታገኙት ሰው የት ጋ ነው? ምንን ፈልጎ ነው? ማንነቴ ስቦት ነው ወይ? ሰው መሆኔ በራሱ ከከሌ ሀገር ስለመጣው ሳይሆን ሰውነቴ ሰው መሆኔ በራሱ ደግሞ አብሮ የሚያዘልቃችሁ ብዙ ነገር ሊኖር ይችላል። ያንን ነገር ትኩረት አድርጋችሁ ከተዋደዳችሁ ከተፋቀራችሁ ሌላ ህይወትም ኖሯችሁ ከነበረ ከዛ ህይወት ከወጣችሁ እንደገና ሁለተኛ እድል ህይወትን መሞከር ኃጢአት ነው ብዬ አላስብም። ግን መገናኛችሁ መሰረቱ ገንዘብ አይሁን። በዛ ላይ ደግሞ ብዙ ሰነፍ ወንዶች ተበራክተዋል ኢትዮጵያ ውስጥ በአሁን ሰዓት ማለት ነው። ቲክቶክ ላይ ቁጭ ብለው እያደሩ ሴቱን በቃ ከዛ አንዱ ከአረብ ሀገር አንድ ከምናምን አንድ እያሉ በቃ ገንዘባቸው ፉል ነው። ከዛ የፈለጉትን ያገባሉ፣ የፈለጉትን ይወልዳሉ። ምንም ችግር የለባቸውም። የልጅ ችግር የለባቸው። ልጅ አያሳዝናቸው። የሚወለደው ልጅ ነገ አባቱን ብሎ ይመጣል ብለው ደምድመው ማሳደጉም ላይ ትኩረት አይሰጡ። በቃ የሞቀበት ብቻ የሚሰፍሩ እና የሞቀበት ሰፋሪ ደግሞ ወንድ ሲሆን በጣም ይከብዳል፣ ይደብራል እውነት ለመናገር። እና ከሰነፍ ወንድ ጋር ምንም አይነት ግንኙነት አትጀምሩ። በተለይ ከተለያየ ሀገር የምትመጡ ከአረብ ሀገርም በተለይ የምትመጡ ንብረታችሁን ልጅነታችሁን ያጣችሁበትን ንብረት ይዛችሁ ሰው አገኘው ወንድ አገኘው ብላችሁ ብዙ ነገር ውስጥ የምትገቡ ስላላችሁ ከዚህ ከድርጊታችሁ ተቆጠቡ እላለሁ። ለምን ነገ ልጅ እንኳን ኖሯችሁ ትታችሁ ሄዳችሁ ከሆነ ገንዘባችሁ ለልጃችሁ መሆን ሲገባው ትላንትና ላወቅሽው እሱንም ባል ላልሆነ ሰው የመንገድ ዱርዬ ለሱ ሁሉ ነገርሽን አንስተሽ ሰተሽ አጨብጭበሽ እንደገና ጭልል ብለሽ ተመልሰሽ ወደ አረብ ሀገር እንዳትመለሺ። በተለይ አረብ ሀገር ያላችሁ ይሄ ብዙ አስተማሪ ነውና የምናያቸውን ነገሮች የምንማርባቸው ቢሆን ጥሩ ነው። ሁሉ ችግር በእኛ ላይ እስኪደርስ ብቻ አንጠብቅላለሁ። የተወሰነ ቪዲዮ የእህታችንን አስገባላችሁና እኔ በዚሁ ሰናበታችኋለሁ። ሰላም ሁኑ። እንደዚህ ክፈይ ነው መባለው። እነዛ ነገሮች ሁሉም በዚህ ሁሉ መሀል አንድ ቤት ነው የምትኖሩት? አንድ ቤት ነው የምንኖረው። ማኪና ተገዛለት። ካልገዛው ብሎ በጣም ሴቭ አድርግ ነበር እኔ በጎን። ለምን ብዙ ጊዜ የማምንበት ነገር አንድ ነገር ብትሆን አንተ ነገ ይኖርሃል ባካፕ የሚባል እሱ ገንዘብ አይዝ ጨረሽ። ማኪና ስላይ አትሊስት ማኪና ነገር የምንሸጠው ላይክ ሴቭ